ለቁርስም እንዲሁም ለራት ልትጠቀሙት ትችላላችሁ። ትክክለኛ ስሙን ባላውቀውም ሀረር አካባቢ ግን አርማታ በመባል ይታወቃል። አሁን ወደ ግብአቶቹ እነግራችኋለሁ። ከዛ እየሰራው ደግሞ አሳያችኋለሁ። በመጀመሪያ ድንቹን እንጥድና እንቀቅለዋለን። አብሮ እንዲበስልልን ሰዓታችንን ለመቆጠብ እንቁላሉን አብረን እንጨምረዋለን። እንቁላል ስትቀቅሉ ትንሽ ጨው ብታደርጉበት አያስቸግራችሁም፣ ቶሎ ይለቀቃል። አሁን እንቁላላችን ስለደረሰ እንቁላላችን እናወጣለን። በመቀጠል ድንቻችን እስኪበስል እንጠብቀዋለን ማለት ነው። ከዛ በመቀጠል ሽንኩርቱን በስላይስ እንከትፈዋለን። ድንቻችን እስኪበስል ድረስ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁ። ከዛ ሽንኩርቱን በስላይስ እየከተፍን በመሃል ድንቻችን በሰለ። ድንቻችን እናወጣዋለን። ከዛ በመቀጠል ቲማቲሙን እንከትፋለን። አቮካዶችንን ልጠን እናስቀምጣለን። ከዛ ቃሪያና ነጭ ሽንኩርት እንከትፋለን። ከዚህ ጋር ሳልነግራችሁ ቪዲዮ ሳልቀርጽ የረሳሁት ነገር ብነግራችሁ በማዋሃድበት ጊዜ አቼቶ፣ ሎሚ፣ ሚጥሚጣ፣ ቆንጆ በርበሬ፣ አዝሞሪኖ እና ኮረሪማ አንድ ላይ አድርጌ የጨመርኩት ቪዲዮ ሳልቀርጽ ረስቼው ያለፍኩት። እነዚህን እናዋሃድና ቲማቲም፣ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት፣ አቮካዶ አንድ ላይ እናቀላቅለዋለን ካዋሃድነው ውህዶች ጋር። መልኩ ራሱ አያምርም? በጣም የሚጣፍጥና ቆንጆ ምግብ ነው። ቀለል ያለ ነው። በመጨረሻ ምግባችን ደርሷል እና ይህን ይመስላል። በጣም የሚጣፍጥና ቆንጆ ምግብ ነው። ቤታችሁ በቀላሉ መስራት ትችላላችሁ። ጀማሪ ነኝ፣ አበረታቱኝ። ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ